ሰላም የዩቲዩብ ተከታታዮቼ እንደምናችሁ ሰላም ናችሁ ወይ? ፍቅሩ ቦጋለ እባላለሁ። እንደምታውቁት የቲክቶክ ቻናል ላይ በብዛት እገኛለሁኝ። ማክሰኞና አርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት የምናስተላልፈው የክሪፕቶ ከረንሲ እና የብሎክቼን ቴክኖሎጂ ጉዳዮች ላይ እንወያያለን። በተረፈ ደግሞ ሌሎች 5 ቀኖችን በዚሁ በቲክቶክ ላይ ገስት በመግባት ፕሮግራሞችን አስተላልፋለሁ። እንወያያለን። ስለ ክሪፕቶ ከረንሲ ማርኬት በየጊዜው ያሉትን ሁኔታዎች እንነጋገራለን። በሰሞኑ ሁኔታዎች በርካታ ሰዎች ትንሽ ደንገጥገጥ ብለዋል። ሰሞኑን ክሪፕቶ ከረንሲ ወረድ ብለዋል። ለምንድን ነው የወረደው የሚል ጥያቄዎች በብዛት ይላኩልኛል። እንደምታውቁት የክሪፕቶ ከረንሲ ማርኬት ከዓለም ላይ ባሉ የጂኦፖለቲክስ ጉዳዮች ምናልባት ጦርነት ካለ፣ አንዳንድ የፖለቲካል ዎርፌርም ካለ የመሳሰሉት ነገሮች ኢምፓክት ይኖረዋል። እንዲሁም የማይክሮ ኢኮኖሚክስ ጉዳይ ፓንዳሚክ እና የመሳሰሉት ክሪፕቶ ከረንሲ ላይ ተጽዕኖ ይኖራቸዋል። በአሁኑ ሰዓትም አሜሪካን ውስጥ እንደምታውቁት የገቨርንመንት ሸትዳውን ስላለ የታሪፍ ጉዳይም እልባት ያላገኘ ጉዳይ በመሆኑ ኢንቨስተሮች ገንዘባቸውን ለጊዜው በሌሎች ኢንቨስትመንቶች ላይ እንደ ጎልድ እና የመሳሰሉት ቦታ ላይ ያቆዩታል። ነገር ግን ክሪፕቶ ከረንሲ ባለፉት 15 ዓመታት ይህ የቮላቲሊቲ ሁኔታ የተለመደ በመሆኑ ተመልሶ ወደ ቦታው ይሄዳል። ክሪፕቶ ከረንሲ ከተከሰተበት ካለፉት 15 ዓመታት ጀምሮ ቮላቲሊቲ የሚባለው ነገር የታወቀ ሲሆን ማርኬት ቅድም በጠቀስኳቸው ሁኔታዎች ወደ ላይና ወደ ታች መሄዱ እየታወቀ ነው። ቢትኮይን 17,000 ደርሶ 3,000፣ 19,000 ደርሶ 3,000፣ 69,000 ደርሶ 15,900፣ 75,000 ደርሶ 54,000 እያለ ነው ዛሬ $103,000 በላይ የሆነው። ይህ የአሁኑ ሁኔታም ከዚሁ የተለየ አይደለም። 126ን ኦክቶበር መጀመሪያ አካባቢ አይተን ነበረ። $126,000 የነበረው ቢትኮይን ወርዶ 100,000፣ 101,000፣ 103,000 ላይ እያየነው ነው። ነገር ግን አሁን ያልኳቸው ሁኔታዎች ከተስተካከሉ የገቨርንመንት መከፈት ጉዳይ እንዲሁም የታሪፍ ሁኔታዎች መስተካከል ጉዳይ ማርኬቱን እንደገና መልሶ ወደ ላይ እንደሚያወጣው እርግጠኛ ሆኖ መናገር ይቻላል። ምክንያቱም አብዛኛውን ጊዜ ቅድም እንዳልኩት የማይክሮ ኢኮኖሚክስ ጉዳይ በምንልበት ጊዜ የታክስ መቀነስ ጉዳይ፣ የኢንፍሌሽን ጉዳይ፣ የኢምፕሎይመንት ማርኬት ዳታ ጉዳይ የመሳሰሉት ሁሉ ኢምፓክት ስላላቸው ነው። ክሪፕቶ ግን ወደዚህ ዓለም ከመጣበት ጊዜ ጀምሮ በቮላቲሊቲ ይታወቅ እንጂ ጠንካራ የሆኑ ሰርቪስ፣ ዩቲሊቲ፣ ቴክኖሎጂ እና ኢኖቬሽን ያላቸው ኮይኖች አሁንም ወደፊትም አዋጭ ናቸው። ክሪፕቶ የመጣው ለመቆየት እንጂ መጥቶ ለመሄድ አይደለም። ስለዚህ ይህንን ታሳቢ አድርጋችሁ የራሳችሁን ሪሰርች እና ዱ ዲሊጀንስ ጨምራችሁ ክሪፕቶ ላይ ኢንቨስት ማድረግ መጥፎ ነው ብዬ አላስብም። ይህ በሚደረግበት ጊዜ ይህ ሃይሊ ሪስኪ ተብሎ የሚጠራው የማርኬት ሁኔታ ላይ ብንከስርም ምንም አይደለም የምትሉትን አይነት የኢንቨስትመንት አይነት እና መጠን ማድረጉ ይበጃል ብለን እናምናለን። ክሪፕቶ ላይ ደግሞ ለመስራት ክሪፕቶን በደንብ ለማወቅ ፋንዳሜንታል ኖሌጅ እና ቴክኒካል ኖሌጆችን ማወቁ ጥሩ ነው ብለን እናምናለን። ስለዚህ እስቲ ብዙ ጊዜ በቲክቶክ ቻናል ስለምታገኙ የቲክቶክ ቻናላችን ላይ የመጣችሁ የ2 ሰዓት ቆይታ እያደረግን ጥያቄዎች ካሏችሁ እዛ ላይ መወያየት እንችላለን። በሌላ በኩል በእኔ በኩል ምንም አይነት ኢንቨስትመንት እንደማይደረግ አሁንም ደጋግሜ ያሳውቃለሁ። በእኔ ስም የተከፈቱ የቴሌግራም ቻናሎች፣ የፌስቡክ ቻናሎች እንዲሁም የቲክቶክ ቻናሎች ስላሉ እባካችሁን ራሳችሁን ጠብቁ። እኔ ከማንም ሰው ጋር ኢንቨስት አላረግም። ቲክቶክ ላይም ሆነ ዩቱብ ላይ የምሰጠው መረጃና ኢንፎርሜሽን እና እንዲሁም ኤዱኬሽናል የሆኑ ጉዳዮችን ስለ ክሪፕቶ ፕሮጀክቶች፣ ስለ ፕላትፎርም ኤክስቼንጆች እና ስለ ቴክኖሎጂው ብቻ እንጂ በእኔ በኩል ምንም አይነት ኢንቨስትመንት አይደረግም። የማስታወቂያ ስራም አንሰራም። ይህን የመሳሰሉትን ነገር በጥንቃቄ አውቃችሁ በራሳችሁ ሪሰርች እና ዱ ዲሊጀንስ ኢንቨስትመንት ማድረግ ትችላላችሁ። I'm not a financial advisor. I'm not asking you to buy, to sell, to exchange any cryptocurrencies. This program is only for informational and educational purposes. If you decided to buy any cryptocurrencies, please do your own research and do your
ዩር ኦን ዱ ዳይሊጀንስ ስላለውኝ ቲክቶክ ላይ የምንገናኝ እዚህ ላይም ብቅ ማለት ጀምሬያለሁ። ፎሎ ማድረግንና ሰብስክራይብ ማድረግን አትርሱ። አመሰግናለሁ።